ጥቁር መጽሐፍ እጃችን ገባ። አባቶቻችን ካኖናይዝ አድርገውት ከብዙ መከራ በኋላ ሁላችንን ጉድ የሰራን ይሄ መጽሐፍ ነው። መንፈሳዊ ህይወት እውነት ነው። እሺ የምንሰባበከው ብቻ ሳይሆን እውነት ነው። ይገርማችኋል፣ የሚነካ ስንቱን ጠቃሚ ያደረገ ይሄ ወንጌል። እንደው የአንዳንድ ሰዎች የኋላ ታሪክ ዝም ብሎ ቢተረክ አንዳንዴ ጥሩ አይመስላችሁም? ስለ ትላንትናዎቻቸው በስብከት መሃል የሚያወሩ ሰዎችን ውደዷቸው። ሐቀኞች ናቸው ማለት ስማርት ለመሆን አይጥሩም። አንዳንድ ሰው አያወራም ትላንቱን፣ ውሸታም። ማንም ደህና ሰውኛ ማል የለም። እሱ ነው ልብስ ይህንን ሁሉ ያለበሰው እሱ። እንኳን የዘላለም ህይወት እንኳን የሚጠቅም ለሰዎች የምናስተላልፈውን አይደለም መውጣት መግባት መብላት ራሱ የቻለው ይህ አይምሮ በትክክል እንዲሰራ ያደረገው ራሱ እግዚአብሔር እሱ ከሁሉ